እንደናችሁ ሁላችሁም ቃልን በቃሌ 2017 ተጀምሯል። የዚህ ዓመት ርዕሳችን ኢየሱስ በዕብራውያን መጽሐፍ ነው። ስሜ ሻሎም መለሰ ይባላል። የመጣሁት ከኮልፌ ቃሊት ቤተክርስቲያን። ስሜ ሻሎም አብነት ይባላል። የመጣሁት ከሃሎት አማኑኤል ቤተክርስቲያን ነው። ዮሐናን ፍቃዱ ይባላል። የመጣሁት ከኮልፌ ገነት አጥቢያ ቤተክርስቲያን ነው። ስሜ ናታን ፍሬም ይባላል። የመጣሁት ከጎፋ ወንድማማቾች። ኤሌዊ ዘካሪያስ ይባላል። አሁን የመጣሁት ከሊቪንግ ክራይስት ኢንተርናሽናል ቸርች። ስሜ ዩማታስ ይባላል። የመጣሁት ከኮልፌ ቃሊት ነው። ያስተምረኛል ጌታን እንደመስል ሁሌ በትክክል እንድኖር ቃልህን እጠብቀዋለሁ በልቤ ውስጥ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በሕይወቴ የኖርኩት በእንግዲህ ቃልህን በቃሌ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በሕይወቴ የኖርኩ ቅዱስ መንፈስ ያስረዳኛል በመተርጎም ጥያቄ ሁሉ መልስን ውስጥ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በሕይወቴ የኖርኩ 17 በለው 2025 እሺ የ2017 የምናጠናውን ክፍል ምን እንደሆነ ከዛ ስለምታጠኑት ነገር ደግሞ በደንብ በኋላ ላይ ስለምንጠይቃችሁ እንድታውቁት እሱን እነግራችኋለን ማለት ነው። እሺ 2016 ላይ የነበረው ውድድራችን ርዕሳችን ቃል የሚል ነበረ። ዮሐንስ ወንጌልና መዝሙረ ዳዊት ላይ ነበር። የዚህ ዓመት ደግሞ ምን እንደሆነ እኔ አላውቀውም ማለት እንዳትናገር ተብያለሁ። ቀጥሎ ቢመጣው ሰው ነው የሚነግራችሁ ማለት ነው። ስለዚህ በጽሞና ስሙት። ቀጣይ ሁለተኛ ዙር ሶስተኛ ዙር ላይ ምን ጠይቃችሁ ጥያቄዎች አሁን ከምናብራራው ነገር ውስጥ ስለምታገኙ ማለት ነው። እሺ ስለዚህ ትንሽ ደቂቃ ነው የሚያወራው። ምን መጽሐፍ እንደመረጥን ምን ርዕስ እንደመረጥን በደንብ ይነግራችኋል ማለት ነው። እሺ አንድ ሁለት እድል ልስጣችሁ። ምን መጽሐፍ የመረጥን ይመስላችኋል? ኤፌሶን፣ እሺ ዮሐንስ፣ ሮሜ፣ አብድዩ። ይገርም ነው። ብዙ ሰው ምሳሌ፣ ዮሐንስ ራእይ፣ ማቴዎስ፣ አንደኛ ሳሙኤል፣ እሺ ሉቃስ፣ ሐኪሙ ሉቃስ፣ እሺ ማቴዎስ፣ ሐዋርያት ሥራ፣ ዕብራውያን፣ እሺ ጴጥሮስ፣ ሁለተኛ ቆሮንቶስ፣ ሮሜ፣ መዝሙረ ዳዊት፣ ሰቆቃወ ኤርምያስ ብዙ ጊዜ የማናነበው መጽሐፍ ነው። እሺ ማርቆስ፣ ሁለተኛ ጢሞቴዎስ፣ ሶፊ። እንቀጥል ይሞክሩ ወይስ? እሺ በጣም ጥሩ። ብዙ የተጠራውን መጽሐፍ ሰምተናል። ብዙ ምን እንደምታነቡ ኢሳይያስ፣ ሚልኪያስ። በስመ አብ። እሺ ይቀራል መኃልየና መክብብ መሰለኝ። ቆሮንቶስ፣
ዘጸአት እስካሁን አልተጠራም። ኢዩኤል፣ ጢሞቴዎስ መጽሐፉ ኦልሬዲ ተጠርቷል። ወይዘዌ የሆነ ሰው ጠርቶታል፣ ግን ያው ምን እንደሆነ ዘዳግም፣ ዘሌዋውያን፣ ኢዮብ። እሺ የመጨረሻ አንደኛ ሳሙኤል። እሺ ስለዚህ መጽሐፋችን ምን እንደሆነ ከዛ እንዴት እንደምናጠናው በጣም የሚጠቅም ነገር በጥሩ ሁኔታ ያዘጋጀልን ሶፊ ነው። ሶፊን አንዴ አጨብጭበን እንጠራዋለን። አንዴ ሁለት። በጣም ጥሩ ሞክረን። አሁን ሁላችሁም ጠቅሳችሁታል የውድድራችን ርዕስ ማን እንደሚሆን ከምን መጽሐፍ እንደምናጠራ። እኔ ግን ትንሽዬ ሂንት ነገር ልስጣችሁና ከዛ በኋላ ያገኘ ሰው ቶሎ ይመልስልኛል። እሺ መልከ ጸዲቅን የምናገኘው ምን መጽሐፍ ላይ ነው? መልከ ጸዲቅ። እሺ ገና ነው፣ አሁን አትመልሱም። ደጋግሞ ስለ ቤተ መቅደስ የሚያወራ ስለ ካህናት የሚያወራ ደጋግሞ ስለ ካህናት የሚያወራ እንደውም የሆነ መጽሐፍ ላይ ኢየሱስን ከመላእክት ጋር ከሙሴ ጋር ቀድሞ ከነበሩ ነቢያት ጋር የሚያወዳድር መጽሐፍ። በጣም ላቅልላችሁ፣ የዘሌዋውያን ወንድም ልንለው እንችላለን። ዘሌዋውያን አይደለም ግን እንደ ዘሌዋውያን አይነት ነገር ትንሽ እጅ ቀነሰ። ልክ ዘሌዋውያን ሲባል እሱን ነበር የገመታችሁት ማለት ነው። እሺ ስምህን ንገረኝና። ዕብራውያን። አጨብጭቡለት። ዋው ባንዴን የመለሰው። ስለዚህ የዘንድሮ ጥቅሳችን የሚሆነው ሁለተኛው ዙር ላይ የምንወዳደረው በምንድን ነው ማለት ነው? በዕብራውያን። እስቲ ከዕብራውያን መጽሐፍ ጥቅስ ይዞ የመጣ ሰው አለ ከኛ ውስጥ? 1 2 3 4 5 6። ስለዚህ ልክ እያብራራሁኝ ስወርድ ከእናንተ ጥቅስ ጋር የሚገናኘውን እጃችሁን አውጥታችሁ ትነግሩኛላችሁ። እጁን አውጥቶ ጥቅስ ያለልኝ ስለማወራው ነገር አቋርጦኝ እኔን ጥቅስ የነገረኝ ሰው ካለ ቸኮሌት ይሸልማል። ያስማማናል አይደለ? ስለዚህ አሁን በቀላሉ ቶሎ ፈጥኜ ልበልላችሁ። ምክንያቱም አሁን ያው ቤኪ እንዳለው ነው፣ አብዛኞቻችሁ ባፋችሁ እያላችሁ ስለሆነ የያዛችሁትን እንዳይጠፋባችሁ 10 ደቂቃ ብቻ። ግን 10 ደቂቃ ብቻ አይበቃም። እሺ የሚመልስልኝ ሰው ካለ ዕብራውያን ማን የጻፈው? ጳውሎስ አለ። እሺ ጳውሎስ። እሺ ጳውሎስ ነው። እናንተ ጳውሎስ ነው የምትሉት? በጣም ጥሩ። የሚገርማችሁ እናንተ ከ200 ዓመተ ምህረት በፊት የነበሩ የቤተ ክርስቲያን አባቶች የሚያስቡትን ተመሳሳይ ሐሳብ ነው ወይም ደግሞ ተመሳሳይ መልስን የመለሳችሁት። ነገር ግን በጊዜ ሂደት የቤተ ክርስቲያን አባቶች ሲያጠኑ ቆዩና ይሄ ነገር ጳውሎስ ላይ ጽፎ ይችላል፣ ደግሞ ጳውሎስ እኔ ራሴ ጻፍኩት ብሎ ስላልነገረን ድፍር ብለን ጳውሎስ አንልም አሉ። ከዛ በኋላ ግን መገመት ጀመሩ። አንደኛ ግምት የማን ነው? የጳውሎስ። ሁለተኛ ግምት ደግሞ በርናባስ ሊጽፎ ይችላል ብሎ ገመቱ። በርናባስን መጽሐፍ ቅዱስ ላይ የሚያውቁ ሰው አለ? ይሄ የከረሜላ መልስ ነው። በርናባስን የሚያውቀው። እሺ ከጳውሎስ ጋር የነበረ ለህዝቦች ቃል የሚሰብክ አንድ መልስ ተመለሰ። ሚሽነሪ ነበረ። እሺ በጣም ጥሩ። ሶስታችሁ ሚስ በእምነትን እሺ፣ በኋላ እንዳለቋት ልክ ፕሮግራም እንዳለቋት ከረሜላ አላችሁ። ሮያል ከረሜላ ነው። እሺ ስለዚህ እንዳትረሱ። ይሄ ሁለተኛ ዙር ጥያቄ ላይ ይመጣል። ማን ጻፈ ተብሎ ይገመታል። ጳውሎስ ይባላል፣ በርናባስ ይባላል። ሌላ ማን ነው? አጵሎስ የሚባል አለ። እነዚህ ሰዎች ጻፉ ተብሎ ይገመታል። ለማን ተጻፈ ግን? ለማን ተጻፈ እንዴ? እናንተ ብቻ እዚህ በዚህ መደዳ። እሺ ስታስታውሽ፣ እሺ ታስታውሻለሽ። ለቀላል እኮ ነው። ለዕብራውያን ሰዎች አይደለ? ዕብራውያን መጽሐፍ አይደለ? ለዕብራውያን ሰዎች
ተጻፈ ተብሎ ይገመታል። ስለዚህ አሁን ለዕብራውያን ሰዎች ለምን ሲባል ነው የተጻፈው ሲባል እነዚህ ዕብራውያን የሚባሉ ሰዎች የሚገርማችሁ የሙሴ አምስቱ መጽሐፍ በፍጥነት የሚነግረኝ በፍጥነት የሙሴን አምስቱ መጽሐፍ አዲስ ሰው እሺ ማን የጻፈው ማን እንደጻፈ የሚነግረኝ አዲስ እሺ ሙሴ። ስለዚህ እነዚህ ዕብራውያን ሰዎች በደንብ አድርገው እነዚህን አምስቱ መጽሐፍ ያውቋቸዋል። ከዛ በኋላ በእነዚህ አምስቱ መጽሐፍ ብቻ እየኖሩ እንዳሉ ወንጌል ስለማን ነው? ሁላችሁም ነው ወንጌል ስለማን ነው? ስለዚህ ወንጌል በደንብ ተሰበከላቸውና ክርስትናን ተቀበሉ። ከዛ ክርስትናን ከተቀበሉ በኋላ ጥያቄ ተፈጠረባቸው። የሚገርማችሁ የቀደመውን ስርዓት መጠበቅ አለብን ማለት ጀመሩ። ከዛ በኋላ ደግሞ ቤተክርስቲያንን በጣም የሚያሳድዱ ሰዎች ነበሩና እስቲ ዕብራውያን መጽሐፍ ላይ ይሄ ልዩ ሽልማት ምን ጠየቁ? እሺ ዕብራውያን መጽሐፍ ላይ አንድ ይሄን ነው የሚመልስልኝ። የዕብራውያን ቤተክርስቲያን ስትሰደድ እንደነበረ የሚያሳይ ከዕብራውያን መጽሐፍ የሚነግረኝ ሰው አለ? እሺ ሌላ ተዘጋጁ። የመጨረሻ ዙር ሽልማት ነው። አዲስ ሰው ነው ፈልገው። እሺ ኢየሱስ እንደዋና ሊቀ ካህን በእምነት መጽናት አዲሱ ኪዳን በእምነት መጽናት ኢየሱስ እንደዋና ሊቀ ካህን አርኬሪዮስ ለሱ አሸልሚልኝ። ስለዚህ ከኔ ጋር ጨርሳችኋል። አሁን ያሸነፋችሁ ልጆች በእምነትን ተቀበሏት ሽልማታችሁን። አሁን ቀጣይ ወዴት ነን? ቅዱስ መንፈስ ያሰዳኛል በመተርጎም ጥያቄ ሁሉ መልስ እንዲሆነኝ ቃልህን በቃሌ በልቤ እያኖርኩ ቃልህን በቃሌ በሕይወት እየኖርኩ ቃልህን በቃሌ በልቤ እያኖርኩ ቃልህን በቃሌ በልቤ ሰውራሉ መብራት ነው መንገዴ ቃልህን በቃሌ ቃልህን እጠብቀዋለሁ በልቤ ውስጥ ያስተምረኛል ጌታን እንደመስል ሁሌ በትክክል እንድኖር ቃልህን እጠብቀዋለሁ በልቤ ውስጥ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በሕይወት እየኖርኩ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በልቤ ሰውራሉ መብራት ነው መንገዴ ቃልህን በቃሌ መብራት ነው በቃሌ በልቤ ሰውራሉ መብራት ነው ለሕይወት መንገዴ ቃልህን በቃሌ ቃልህን በቃሌ በልቤ እያኖርኩ ቃልህን በቃሌ በሕይወት እየኖርኩ ቅዱስ መንፈስ ያሰዳኛል በመተርጎም ጥያቄ ሁሉ መልስ እንዲሆነኝ ቃልህን በቃሌ በልቤ እያኖርኩ ቃልህን በቃሌ በሕይወት እየኖርኩ ቅዱስ መንፈስ ያሰዳኛል በመተርጎም ጥያቄ ሁሉ መልስ እንዲሆነኝ ቃልህን በቃሌ በልቤ እያኖርኩ ቃልህን በቃሌ በሕይወት እየኖርኩ ቃልህን በቃሌ በልቤ እያኖርኩ ቃልህን በቃሌ በልቤ ሰውራሉ መብራት ነው መንገዴ ቃልህን በቃሌ ቃልህን እጠብቀዋለሁ በልቤ ውስጥ ያስተምረኛል ጌታን እንደመስል
ሁሌ በትክክል እንድኖር ቃልህን እጠብቀዋለሁ በልቤ ውስጥ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በሕይወት እየኖርኩ እንግዲህ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በልቤ እሰውራለሁ ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በሕይወት እየኖርኩ። ስሜ ሙያ ቴዎድሮስ ይባላል። የመጣሁት ከሕያው ክርስቶስ ዓለም አቀፍ ቤተክርስቲያን ነው። አሁን በተወዳደርነው ውድድር አንደኛ ሞጣ ይመስለኛል። ስሜ ሉል ነጻነት ይባላል። የመጣሁት ከሊቪንግ ክራይስት ቸርች ኢንተርናሽናል ነው። ውድድሩ አሪፍ ነበር። አንደኛ ሞጣ ይመስለኛል። ስሜ ናታን ፍሬ ይባላል። የመጣሁት ከግፋ ወንድማማቾች ቸርች ነው። አሁን ጥቅስ ውድድሩ በጣም ደስ ይላል። እግዚአብሔር ይመስገን። ስሜ ለምለም ወንዱ እባላለሁ። የመጣሁት ከሃሎት አማኑኤል ህብረት ቤተክርስቲያን ነው። ይዤ የመጣሁት ልጄ ነው። ለቃል ውድድር ነው የመጣ ነው እና ስለ ቃል ውድድር ለልጆች በጣም ጠቃሚና በጣም ጥሩ ነገር ነው። በዚሁ ይቀጥል ነው የምለው። ማለት ልጆች እንዲበረታቱ የእግዚአብሔር ቃል እንዲያውቁ ያግዛል። የበለጠ ደግሞ በእግዚአብሔር ቤት እያደጉ እያወቁ እንዲሄዱ ይረዳልና ይበርታ ይቀጥል ነው የምለው። ስሜ ሀና ሸዋንግዛው እባላለሁ። የመጣሁት ከቱሉ ዲምቱ ቃለ ሕይወት አጥቢያ ቤተክርስቲያን ነው። ወላጅ ሆኜ ነው የመጣሁት። ቃልህን በቃሌ የሚለውን ፕሮግራም ልትወዳደር ነው የመጣችው ልጄ እና በጣም ደስተኛ ነኝ። ጌታ ይባርካችሁ። ያው ልጆች ላይ በቃሉ ላይ መስራት በዚህ ዘመን ልጆችን ማስመለጥ የምንችለው በእግዚአብሔር ቃል ስናሳድግ ስለሆነ ፕሮግራሙን ስሰማ በቤተ ክርስቲያን በኩል በጣም ደስ ብሎኝ የመጣሁት። በርቱ። ልጆችም ጥቅስ ዛሬ ጽፈው ሄደዋል። በቀጣይ ውድድሮች ደግሞ ከዕብራውያን መጽሐፍ የሰጠናቸውን ጥቅሶች አጥንተው ይመጣሉ ብለን ተስፋ እናደርጋለን። ስለዚህ ሁላችሁም በቤታችሁ የእግዚአብሔርን ቃል ማጥናት በቃላችሁ መያዝ እንድትለማመዱ እናበረታታለን። በሚቀጥለው እስከምንገናኝ እግዚአብሔር ይባርካችሁ። ቃልህን በቃሌ በልቤ ያኖርኩ ቃልህን በቃሌ በሕይወት እየኖርኩ